ሰውየው ሙስሊም ከሆነ ህግ አለው። ቢያንስ የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ፣ ካረድክ አንድ እግሩ ለጎረቤት ስጥ፣ አካፍል፣ ስትበላም በጋራ ብላ፣ ስትሰግድም ጀማዓ ስገድ። ለብቻ ጥሩ አይደለም። አረፋ ከሆነም አርደህ ለድሃ ሳታካፍል ይዘህ አትግባ። ህግ ነው እኮ ይሄ ህግ ነው። እንደኛውን ህገ መንግስት አንቀጽ 1 አንቀጽ 2 አልተባለም እንጂ ህግ ነው። እና ሰው ያምናል፣ ያርዳል፣ ያካፍላል፣ ካለው ይሰጣል፣ በሽተኛ ይጠይቃል፣ ሲሞት ይቀብራል። ይሄ ህግ ስለነበረ አብዛኛው ተስማምቶ በፍቅር ኖሯል። ችግር የለም ማለት ግን አይደለም። ችግር ነበረ። አሁን የሚሻለው ምንድነው ያላችሁ እንደሆነ ሙስሊሞች ሙስሊም ሁኑ። ሙስሊም ከሆናችሁ በቂ ነው። ክርስቲያኖች ክርስቲያን ሁኑ። ክርስቲያን ከሆናችሁ በቂ ነው። ክርስቲያን ግደል አይልም፣ ሙስሊም ግደል አይልም፣ ስረቅ አይልም፣ ሁለቱም ስረቅ አይልም።